አረ እንደሱ እያፈጠጥክብኝ ከለሪ እንዳይለቅ። አንቺ ላይ የማፍጠጥም የማየትም ሙሉ መብት አለኝ። አረ እባክህ ማን ነው መብቱን የሰጠ? ልብሽ ነዋ። አሁንስ ማረጋገጫ አገኘሽ? ለምን እንደሆነ አላውቅም፣ ግን ሳይ ሳሳላለሁ። ስተኛ ትናፍቀኛለህ። ያው አሁንም አጠገብ የሆነ ትናፍቀኛለህ። ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም፣ ፍቅር በቃኝም አይባልም። አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው። በተለይ ደግሞ እንዳንቺ አይነት ጥሩ አፍቃሪ ሲገኝ ከመታደልም በላይ ነው። ሞዛዛ ነገር እኮ ነህ። ምነው ፍቅር? ምንም፣ ግን ካሁን በኋላ ምንም ቢፈጠር ላጣ አልፈልግም። ምንድን ነው የምትይው? በዚህ ሰዓት ስለመለየት አይደለም ማውራት፣ ማሰብ ራሱ አልፈልግም። እኔም እኮ ፈልጌው አይደለም፣ ግን በቃ በሀዘንህም በደስታ ሁሌም ከጎን መሆን ነው የምፈልገው። ቃሌን እኮ ሰጥቼሻለሁ። ምንም ነገር ቢፈጠር አንቺን አልለይሽ። በጣም ነው እሺ የምወድህ። አንቺ ፍቅረኛሽን እወድሃለሁ ሳይሆን አፈቅርሃለሁ ነው የሚባለው። እሺ የኔ ሸበላ አፈቅርሃለሁ። ውይ ቅልጥ አልኩልሽ። ድገሚ። አፈቅርሃለሁ። እንዴ ብቻ የኔ ሙዛዛ አፈቅርሃለሁ። የኔ ዓለም፣ የኔ ስስት፣ የኔ ሁሉ ነገር በጣም ነው የማፈቅርሽ።